በእርግጠኝነት በምድር ላይ ካሉ አደገኛ ሰዎች ጥቀሱ ብላችሁ 1-2 ማለታችሁ አይቀርም። በድርጊታቸው ከፍተኛ ጉዳትና ለሰዎች ፍርሃትን የሚያጭሩ በዘመናችን ታሪክ ውስጥ ወይም ጊዜያት ውስጥ በጣም አደገኛ ተብለው የሚታሰቡ 5 የፖለቲካ መሪዎችን እንመለከታለን። አንደኛ፣ ቭላዲሚር ፑቲን። እንደ ሩሲያ ፕሬዝዳንት ፑቲን በበርካታ ጂኦፖለቲካዊ ግጭቶች ውስጥ የተሳተፈ አለ ተብሎ አይታሰብም። ከእነዚህም መካከል ክሪሚያን በማጠቃለል በሶሪያና ዩክሬን ወታደራዊ ጣልቃ ገብነቶች፣ እንዲሁም የሳይበር ጥቃት፣ የምርጫ ጣልቃ ገብነት ክሶችን ጨምሮ የእሱ ድርጊት ለዓለም አለመረጋጋትና ግጭቶች ጉልህ አስተዋጽኦን አሳድሯል። ከሁሉም በበለጠ ሩሲያ በሳይበር ጥቃት ሌሎች ሀገሮችን አማራለች። ሁለተኛ፣ ኪም ጆንግ ኡን፣ ሰሜን ኮሪያ። የሰሜን ኮሪያ ጠቅላይ መሪ ኪም የኒውክሌር ጦር መሳሪያ አቅማቸውን አስጠብቀው ቆይተዋል። ቀጣይነት ያለው ዓለም አቀፋዊ ደህንነትን አደጋ ላይ የሚጥሉ አስደንጋጭ ንግግሮችና ወታደራዊ መግለጫዎችን ይሰጣሉ። የእሱ አገዛዝ እርምጃዎች እያደገ ያለውን የኒውክሌር ቴክኖሎጂ ወደፊት አደጋዎች ያመጡብናል ተብሎ ይታሰባል። ለምሳሌ ያክል የእሱን የፀጉር ስታይል ማንም በሰሜን ኮሪያ መቆረጥ አይችልም። ሶስተኛ፣ አቡበከር አልባግዳዲ፣ የአይኤስ የቀድሞ መሪ። የአይኤስ መሪ ሆኖ አልባግዳዲ የሽብር ጥቃቶችን በማደራጀት ሕዝብን በጭካኔ ለማፈንና ዓለም አቀፍ የጂሃዲስት ሽብርተኝነትን በማነሳሳት ኃላፊነቱ ነበረው። የእሱ መሪነት በመካከለኛው ምስራቅና ከዚያም በላይ ባሉት ብጥብጥና አለመረጋጋትን አስከትሏል። አክራሪ እስላማዊ ጽንፈኝነትን ያስፋፋ ሲሆን ለምሳሌ ያህል አይኤስ በአንድ ወቅት የኢትዮጵያ ስደተኞችን በሊቢያ በግፍ ገድሏል። አራተኛ፣ ቭላድሚር ሌኒን ወይም ታሪካዊ ሰው። የሶቪየት ኅብረት አብዮታዊ መሪና መስራች እንደመሆኑ የሌኒን ድርጊት ኃይለኛ ውጣ ውረዶችን፣ የእርስ በርስ ጦርነትና አምባገነናዊ አስተዳደርን መመስረትን አስነስቷል። የእሱ ፖሊሲና ርዕዮተ ዓለም በሚሊዮኖች ለሚቆጠሩ ሰዎች ሞትና የፖለቲካዊ ጭቆና ምክንያት ሆኗል። አምስተኛ፣ ጆሴፍ ስታሊን። በሶቪየት ኅብረት የስታሊን አገዛዝ በንጹሃን ጅምላ ግድያና በግዳጅ የጉልበት ሥራ ካምፖች እና በሚሊዮኖች ለሚቆጠሩ ሰዎች ሞት መንስኤ ሲሆን በረሃብም የተሞላ ነበረ። የእሱ አምባገነናዊ ቁጥጥርና ፖሊሲ ሰፊ ስቃይን አስከትሏል። በመጨረሻም እነዚህ ፖለቲከኞች በድርጊታቸው ተጽዕኖ የዓለም አለመረጋጋት፣ ደህንነትና ለሰው ሕይወት ያደረሱት ስጋት አደገኛ እንዲሆን አድርጓቸዋል ስል ፕሮግራም ይቋጨው።